ከመቶ ዓመታት በፊት የነበሩ የታሪክ ሰዎች በሆነ ተአምራዊ ጊዜ ጉዞ ዛሬ ላኛ ወዳለንበት ዘመን ቢመጡና ያለንበትን ሁኔታ ቢመለከቱ ስለኛ ምን የሚሉ ይመስላችኋል? በታሪክ መዝገባቸው ስለኛ ምን የሚጽፉ ይመስላችኋል? የዘመናዊት ኢትዮጵያ የኢኮኖሚና የፖለቲካ አባት የሚባለው ነጋድራስ ገብረ ሕይወት ባይከዳኝ ግን ዘመን ድልድይን ተሻግሮ እኛ ወዳለንበት ቢመጣና ቢመለከት በአዲስ መጽሐፍ ላይ የሚጽፈው አዲስ መግቢያ አያስፈልገውም። ይልቁንስ ከመቶ ዓመታት በፊት የጻፋትን ያችን አንቀጽ ቃል በቃል እንዲህ ሲል ይደግማታል እንጂ። የድሮውም ያሁኑ ኑሯችን እጅግ ያሳዝናል። እርስ በርስ መጠራጠርንም አልተውንም። እርስ በርስ መፋጀትም እስከዛሬ ድረስ ጀግንነት ይመስለናል። ነጋድራስ ገብረ ሕይወት ባይከዳኝ ይህንን አሳዛኝ እውነት አጼ ምኒልክና ኢትዮጵያ በተሰኘው መጽሐፋቸው ላይ ከጻፉ እነሆ 100 ዓመት አለፈ። ታዲያ በዚህ የዘመናት የአዘቅት አዙሪት ወይም ፈረንጆች ራት ሬስ እንደሚሉት አይነት ልክ ውስጥ ለምን ተቀረቀርን? እንደ ማህበረሰብስ ለምን አንድ እርምጃ ወደፊት መራመድ ተሳነን? የሄድን ሲመስለን ዙረን እዛው መገኘታችን ስለምን ይሆን? ታላቁ ፈላስፋ አሪስቶትል የሥነ ምግባርና የምክንያታዊነት ቁልፉ ወርቃማው አማካይ ወይም ጎልደን መሆኑን አስተምሯል። ማንኛውም በጎ ነገር የሚገኘው በሁለት ጽንፎች መካከል ባለ ሚዛን ነው ሲል ዶክተር ጓለ ገብረ ዮሐንስ ደግሞ የከፍተኛ ትምህርት ዘይቤ በሚለው መጽሐፋቸው ላይ የሄግልን የዳያሌክቲክስ ፍልስፍና ሲያብራሩ እንዲህ ይላሉ። ሕሊናችን የሚሰራው ልክ እንደ ፔንዱለም ሰዓት ከአንዱ ሐሳብ ወደ ተቃራኒው መመላለስ ነው። በሁለቱ ተቃራኒነት ሕሊና የነገሩን ጠባይ ስለሚረዳ ሶስተኛ አማካይ ላይ ይደርሳል። ሶስተኛ ቦታ ላይ ግን የሁለቱ ሐሳቦች ተቃራኒነታቸው ቀርቶ ተጻማሪ ይሆናሉ። እነዚህም ሶስት የሕሊና ተግባራት አንብሮ ወይም ቴሲስ፣ ተቃርኖ አንቲቴሲስ፣ እንዲሁም አስተምሮ ወይም ሲንቴሲስ ይባላሉ። የኛ ሀገር ትልቁ የፖለቲካና የማህበራዊ ቀውስ የሚመነጨው እዚህ ጋር ነው። የሕሊናችን ፔንዱለም ከተቃርኖ አልፎ ወደ አስተምሮ መድረስ ተስኖታል። አንደኛው የራሱን እውነት ወይም ቴሲስ ሲያቀርብ፣ ሌላኛው ያንን ሙሉ በሙሉ በማፍረስ የራሱን ተቃርኖ ይዞ ይነሳል። በምክንያታዊ ማህበረሰብ ውስጥ እነዚህ ሁለት ሐሳቦች እየተፋጩ መሃል ላይ ወደሚገኝ ሁሉን ወደሚያስማማና ወደሚያሻሽል የጋራ እውነት ወይም ሲንተሲስ ያድጋል። ያ ዘንድ ግን ይሄ የለም። የሕሊናችን ፔንዱለም ልክ እንደ ሰዓቱ ፔንዱለም ሁሉ ከአንዱ ጽንፍ ወደ አንዱ ጽንፍ ይላተማል እንጂ ማዕከል ላይ አያርፍም። የኔ ብቻ ነው ትክክል የሚለው ሐሳብ የሌላውን ህልውና እስከ ማጥፋት ይደርሳል። ሰብአዊነትን ብሔር፣ ሃይማኖትና ፖለቲካ ከሚባሉ መደቦች እጅጉን አሳንሶ ይመድበዋል። ወርቃማ አማካይ ወይም አስተጻምሮ የሚባል ምርጫኛ ዘንድ የለም። ሚዛን አልባ ምርጫዎች፣ አንዱን ለመውደድ አንዱን በመጥላት፣ አንዱን ለማግዘፍ አንዱን በማጥፋት ላይ የተመሰረተ የተሳሳተ የእኩልነት ስሌት። ይህንን ወርቃማ አማካይ ማጣታችን ከሰው ልጅ ተፈጥሯዊና ሰብአዊ ማንነታችን አርቆናል። ምክንያታዊነትን ነጥቆን የወገኖቻችንን የንጹሃንን ደም ለማፍሰስ የማንራራ አድርጎናል። አስተጻምሮ ወይም ወርቃማ አማካይ ውሳኔዎቻችን ላይና ምርጫዎቻችን ላይ እስከሌሉ ድረስ ግን የአዘቅት አዙሪት ከባድ ዋጋ እያስከፈለን ይቀጥላል። የዘመናት የተሰናሰለና እያደገ የመጣ የሴራ ስራ ችግር ውጤት በመሆኑ በቀላሉ እዚህ ነጥብ መድረስ እንደማይቻል ይታወቃል። ያውም ኃላፊነት የሚሰማው አካል ወርቃማ አማካይ ላይ መቆም በተሳነበት ሁኔታ ቢያንስ ግን መጀመር ቢቻል እንዴት? ብዙ ሐሳብና ውይይት ይፈልጋል። ያኔ ነጋድራስ ገብረ ሕይወት በጊዜ ተጉዞ ሲመጣ አዲስ ሐሳብ፣ አዲስ ምዕራፍ ስለ ኢትዮጵያ ይጽፋል። ሰላም።